አሜሪካ መራሹ የእስራኤል ድርጊት የአውሮፓ ኃላፊነት አይደለም ብለዋል። የእስራኤል ድርጊት የአውሮፓ ኃላፊነት አይደለም። ማክሮን የገዛ እናቷን በአሰቃቂ ሁኔታ የገደለች ልጅ በቁጥጥር ስር መዋሏን የአድዋ ፖሊስ ለቲክቫ ኢትዮጵያ ገለጸ። አሜሪካ መራሹ የእስራኤል ድርጊት የአውሮፓ ኃላፊነት አይደለም። ማክሮን የሆርሙዝ ሰርጥን ለማስከፈት የኃይል አማራጭ መጠቀም እንደማያስፈልግ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ገለጹ። ማክሮን አሜሪካ መራሹ የእስራኤል ድርጊት የአውሮፓ ኃላፊነት አይደለም ብለዋል። ወደ ደቡብ ኮሪያ ያቀኑት ማክሮን በተቻለ መጠን ቅድሚያ የምንሰጠው ሰላምን ማረጋገጥ ነው ሲሉ ለጋዜጠኞች ተናግረዋል። አንዳንድ ሆርሙዝን በኃይል ማስከፈት እንደማያስፈልግ ይናገራሉ። አሜሪካ የምታደርገው ደግሞ ተቃራኒ ነው በማለት ገልጸዋል። ፕሬዝዳንት ማክሮን ይሄ እውነታ የሌለው በመሆኑ እኛ መቼም ቢሆን አንደግፈውም ሲሉ የአሜሪካ አቋም ነቅፈዋል። እንዲሁም ከመጀመሪያው ጀምሮ ያየነውን ይሄ ሰርጥ መከፈት እንዳለበት ነው፣ ምክንያቱም የነዳጅ የማበረታቻ እና የዓለም አቀፍ ንግድ ማዕከል ነው ያሉት። የገዛ እናቷን በአሰቃቂ ሁኔታ የገደለች ልጅ በቁጥጥር ስር መዋሏን የአድዋ ፖሊስ ለቲክቫ ኢትዮጵያ ገለጸ። ፖሊስ አሰቃቂ ግድያውን የተፈጸመበት ትላንት መጋቢት 23 ቀን 2018 ዓ.ም ሌሊት ገደማ ነው ይለናል። ደብረቼ በተባለች ልዩ ቦታ በመሆኑ አመላክቷል። ወላጅ እናቷን በአሰቃቂ ሁኔታ የገደለችው ወጣት በቁጥጥር ስር መዋሏን ለቲክቫ ኢትዮጵያ የገለጹት ፖሊስ የግድያውን አፈጻጸምና ምክንያት በማጣራት ሂደት ይገኛል ብሏል። የትግራዩ አሰቃቂ አውዳዊ ጦርነት ተከትሎ በክልሉ ታይተው የማይታወቁ አሰቃቂ የወንጀል ተግባራትን ተበራክተዋል ሲሉ ለቲክቫ ገልጸዋል። ይህ ኢትዮ ጋይንት ነው። ኢትዮ ጋይንት ከ400,000 በላይ ሰብስክራይብ የነበረው በኮፒራይት ምክንያት ተዘግቶብናል። የቀድሞ ትብብራችሁን ከወዲሁ እንድታበረታቱን ስንል ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ብታበረታቱን የቀድሞ ድጋፋችሁን እንድትሰጡን ስንል በትህትና እንጠይቃለን። ይህ ኢትዮ ጋይንት ነው። ትኩስ መረጃዎችን ለእናንተ ከወዲሁ ሼር እናደርጋለን።